ሰላም ጤና ይስጥልኝ የአዴ ፊልም ተከታታዮች፣ ዛሬ በአዲስ ፊልም ተመልሰናል። በዛሬ ፊልማችንም የምንመለከተው ሚስት ከሹፌር ጋር ስትማግጥ፣ ባል ደግሞ ከሰራተኛ ጋር የሚማገጠውን አጠር ያለ ታሪክ ፊልም የማቀርብላችሁ ይሆናል። እስከ መጨረሻው አብራችሁ ቆዩ። ሰብስክራይብ በማድረግ ጀምሩ። ፊልማችንም ሲጀምር ሚስት ሹፌራቸውን ጀርባዋን እንዲያሽላት ትጠራዋለች። እሱም እሺ በማለት ገና ጀርባዋን ለማሸት ሲጠጋት ባልየው የኔ ፍቅር እያለ እየተጣራ ይመጣል። ከዛ ደንግጦ ወደ ቦታው ወደ ስራ ይመለሳል። ባልየውም ወደ እሷ ይመጣና ምን እየሰራች ነው ብሎ ይጠይቃታል። እሷም ፀሐይ ላይ ትንሽ ሞቅ እያልኩኝ ነው በማለት በፍቅር ወሬውን ታስቀይሳለች። ባልም እሺ በማለት ከእሷ ጋር እየተቃቀፈ ዘና እያለ ሹፌሩንም ስራውን እንዲቀጥል ነግሮት ወደ ቤት ይገባሉ እነሱ። ከዛ ሚስትየው ሻወር ለመግባት ውሃ ትከፍታለች። ባልም ይሄን አጋጣሚ ተጠቅሞ ሚስትየው ሻወር ቤቷ መሆኗን ስላወቀ ቀጥ ብሎ ወደ ሰራተኛዋ ጋር ሄዶ ያቅፋታል። ነገር ግን ጥንቃቄ ባልተሞላ መንገድ ከሰራተኛዋ ጋር ሲጫጫው ሚስትየው ድምፅ ትሰማለች። ባልም በስሜት ውስጥ ነው የሰራተኛውን አንገት እየሳመ ነው። ሰራተኛዋም ከሱ የባሰች ስለሆነች እሷም ከንፈሩን በምላሹ ትስመዋለች። ነገር ግን በዚህ ሰዓት ሚስትየውም ከርቀቱና እያየቻቸው ነበር። እሷም እነሱን ሄዳ እጅ ከፍንጅ ከመያዝ ይልቅ እዛው ቆማ ታለቅሳለች። ነገር ግን የእሷ ምላሽ አንተም ማግጣልና እኔም ማግጣለሁ በማለት እንደነቀው ከሹፌሩ ጋር መኪና ውስጥ ገብተው ልብስ ለመግዛት አብሮ ይሄዳሉ። እዛም ሱቁ ጋር እንደደረሱ ሹፌሩም ቀደም ብሎ ይወርድና የእሷንም በር ከፍቶ እጇን ይዞ ይወርዳል። ወደ ውስጡም ከገቡ በኋላ ልብስ ለመምረጥ አብሯት ተከትሏት ይገባል እሱም። ከዛ እሷም እዛ ውስጥ የሆነ አበባ ታይና በጣም እንደወደደችው ተናግራ ትሄዳለች። ያ ሹፌሩም አበባውን አትኩሮ ይመለከታል። ሹፌሩንም ና ብላ ትጠራዋለች መጋረጃ ውስጥ አብረው ልብስ ለመምረጥ። እንዴት ነው አምሮብኛል እያለች ትጠይቀዋለች። እሱም በጣም አምሮብሻል፣ አበባ መስለሻል እያለ አድናቆቱን ይሰጣታል። የጀርባዋን ዚፕ እንዲዘጋላትም ትጠይቀዋለች። እሱም ቀስ እያለ በፍርሃት ይዘጋላታል። ነገር ግን እሷ የሁሉ ነገር የምታደርገው ባሏን ለመበቀል ስለነበረ ቀስ ብላ ትጠጋና ትከሻውንም በመያዝ ከንፈሩን ለመሳም ወደ እሱ ስትጠጋ ያቺ ሻጯን መታ መጋረጃውን ከፍታ ታቃሩጣቸዋለች። እሷም በመደንገጥ ቶሎ ታቆማለች። ከዛም ልብሱን ገዛዝተው ወደ ቤታቸው ይመለሳሉ። እሷም ቻው ብላ ወደ ቤት ትገባለች። እሱም ወደ ስራው ይመለሳል። ከርቀት የባሏን ስም እየጠራች ወደ ቤት ትገባለች። ነገር ግን እዚህ ባልየውና ሰራተኛ ገና ጨርሰው እየተነሱ ነበር። ሚስትየውም ወደ እነሱ ትመጣና ሁሉንም ነገር አውቃ እንዳላወቀች በመምሰል ባልየውን ታናግራለች። ሰራተኛዋም የባልሽን ቤት እያጸዳው ነበር ትላታለች። ባልየውም ይነሳና የሚስቱን እጅ ይዞ እያዋራት እቺ ባልጌ ሰራተኛም በመሃላቸው አቋርጣት ሄዳለች። ሚስቱም እንዳላወቀች በመምሰል ነገሩን ለማረጋጋት ትሞክራለች። ባልየውም ግንባሯን ስሟት ይሄዳል። እሷም በጣም ከፍቷት አልጋው ላይ ቁጭ ብላ ማዘን ትጀምራለች። ነገር ግን እሷም ያላት አንድ አማራጭ ብቻ ስለነበረ ለሹፌሩም ቴክስት አደረገለትና ሆቴል ይገናኛሉ። እሷም እዛ ቀድማ ቁጭ ብላ እየጠበቀችው ነበር። ሹፌሩም ሲመጣ ከወንበሯ ተነስታ በጣም በደስታ ትቀበለዋለች። ሹፌሩ ግን ሁሉም ነገር ስላልገባው በመደናገጥ ለምንድነው የጠራሽን ብሎ ይጠይቃታል። እሷም ዛሬ ራት ልጋብዝ ነው አትፍራ በማለት ወደ ቦታው ይዛው ትሄዳለች። ሹፌሩ ግን አሁንም አሻፈረኝ በማለት ቆይ እዚህ ቦታ ላይ እንዴት እኔ መገኘት ይኖርብኛል ብሎ አሁንም ሼም እያዘው ይጠይቃታል። ነገር ግን እሷ ዝም ብላ ወንበሩን ሳብ ታደርግለትና ኮቱንም አውልቃ ታስቀምጠዋለች። ከዛ በኋላ መጠጣቸውንም ትቀዳና ቁጭ ብለው በፍቅር እየተጫወቱ እራት መብላት ይጀምራሉ። እየተጎራረሱም ቺርስ እየተባባሉ በሳቅ ጊዜያቸውን እያሳለፉ ነው። ከዛ የእሷ ከንፈር ላይም የሆነ ምግብ ሲያርፍባት እሱም ጠጋ ብሎ እየጠረገላት እሷም ቀስ ብላ ከንፈሩን ትስመዋለች። ሁለቱም በስሜት ደስ የሚል ምሽትን ያሳልፋሉ። ነገር ግን በዛውም እንደቀጠለው ቤት ገብቶ ሶፋው ላይ አስተኝቶ እየሳማት ነበር። ነገር ግን ሳይታሰብ ባልየውም ከችልና ምን እያደረጋችሁ ነው በማለት እነሱን ያስደነግጣቸዋል። ሹፌሩም ደንግጦ ይነሳል። ከዛም ሚስትየውም ስትፈልገው የነበረው ነገር ነበርና አንተም ከሰራተኛው ጋር የምታደርገውን ነገር ሁሉንም አላውቅ ነው የሚመስል በማለት መልሳ የባሏን ሚስጥር ማውጣት ትጀምራለች። ከዛም የሷን ንግግር ሹፌሩም ሲሰማ በጣም ይናደዳል። በእኔ ላይ ልትጠቀሚብኝ ሞከርሽ በማለት በጣም ተናዶባት ይሄዳል። ከዛ እሷም ለማስረዳት ተከትለው ልትሄድ ስትል ባሏም እጇን ይዝና ቆጥቶ ያስገባታል። ከዛም በጣም ይናደድና በዚህ በማይረባ በእኛ ሹፌር እኔን ልቀይርኝ ሞከርሽ በማለት ይጨውባታል። እሷም አንተስ ከዛች ከማትረባ ሰራተኛው ጋር ያደረግከው ነገርስ በማለት ጥያቄውን በጥያቄ እዛው ትመልስለታለች። ከዛ እሱም ጥፋቱ ሲገባው አሁን እኩል ነን በማለት ሁለታችን ማጥፍተናል ብሎ ይቅር እንባባል ብሎ ይጠይቃታል። እሷም መጀመሪያም ባሏን ስለምትወደው ወዲያውኑ እሺ ትልና ታቅፈዋለች። ነገር ግን ያ ምስኪን ሹፌር በእሷ የተፈቀረ መስሎት አዲስ ማንነት እየገነባ ነበር። ከዛም እንደነገም ሰላም ከፈጠሩ በኋላ እሷም ወደ ከተማ ልወጣ ነው በማለት የባሏን ጉንጭ ስማው ትወጣለች። ነገር ግን የእሷ እግር ገና ከመውጣቱ ባልየው ወዲያውኑ ወደ ሰራተኛው ጋር ሄዶ
ከንፈሯን እየሳመ ነበር። እሷም አውቃ የሄደች አስመስላ እጅ ከፍንጅ መታ ትይዛቸዋለች። ሚስትየውም በድጋሚ አምኜ ቋሸኝ በማለት ባሏ ላይ ትጮህበታለች። ከዛም ወደ ሰራተኛዋ ትዞርና አንቺስ የአንቺ ብልግና መች ነው የሚያበቃው በማለት ትጮህባታለች። ሰራተኛውም አይን በማውጣት አንቺን ከሆነ አይፈልግሽም እኔን ነው የሚወደው በማለት መልሳ በሚስትየው ላይ መውጫት ትጀምራለች። ሚስትየውና ሰራተኛዋም ሊጣሉ ይነሳሉ። ባል የሚያደርገው ነገር ግራ ገብቶት እዛው ቆሞ ይቀራል። ሰራተኛዋም ጭቅጭቁን ጥላ ወጥታ ትሄዳለች። ሹፌሩም ተስፋ ባለመቁረጥ አበባ ይዞ እየመጣ ይጠይቃታል። ሰራተኛዋም ባልና ሚስት እየተጣሉ ነው፣ ሂድ አስታርቃቸው ከቻልክ ብላ ትነግረዋለች። ከዛም የባልና ሚስት ጭቅጭቅ ከፍቶ በጣም እየተጨቃጨቁ እሷም ራሷን ስታ ትወድቃለች። ባሏም ደንግጦ እየጠራት ትንፋሽ ለመስጠት አፏን ሲስማት ሹፌሩን መጥቶ ያይና እየተሳሳሙ መስሎት በንዴት አበባውን ጥሎ ይሄዳል። ከዛ እንደነገውም በቤቱ ዶክተር ይጠራና ሚስትየውን ቼክ ያስደርጋታል። ሚስትየውም በደህና ሁኔታ ነቅታ እያናገራት ነበር። እጇን እየሳመ ለመጨረሻ ጊዜ ይቅር በይኝ እያለ ይማጸናታል። እሷም በጣም ስለመወደ ብዙ ጊዜ እያየው እንዳላየው በመምሰል አልፌ ያለው አሁን ግን እንዴት ብዬ እያለች በሐዘን ትነግረዋለች። ከዛም እንደነገው በስምምነት ላይ በመድረስ ለመለያየት ይወስናሉ። ባልም ሻንጣውን ይዞ ወደ መኪና ውስጥ ይገባል። ከዛ እሷም ሹፌሩ የጣለውን አበባ ከመሬት ላይ ታገኝና በጣም ደስ ይላል እያለች ነገር ግን በሀሳብ ስታስታውስ እዛ ልብስ ቤት ውስጥ ያየችው አበባ ነበር። ሹፌሩ እንዳመጣውም ትረዳና ስልክ አውጥታ ትደውላለች። ወደ ቤት እንድትመጣ ብላ ቀጥታ ትጠራዋለች። እሷም አሁንም በድጋሚ ደስ የሚል ዝግጅትን አዘጋጅታ መጠጥን በማዘጋጀት ሻማም ለኩሳ ትጠብቀዋለች። ሹፌሩም ወደ ቦታው ሲደርስ ደስ የሚል ዝግጅት ከእሷ ተደግሶለት ይጠብቀዋል። ከዛም ተገናኝተው ያለፈውንም በመርሳት አዲስ ህይወት ከሱ ጋር ለመጀመር ትነግረዋለች። እሱም ያሳለፈውን ይቅር በማለት ወደ እሷ ተጠግቶ በፍቅር እያወሩ ከንፈሯን እየሳማት እሷም ይሄን ሁሉ ሀብት የገነባችው ትክክለኛ ፍቅርን ፍለጋ እንጂ ሌላ ብር ተጨማሪ ፍለጋ ስላልነበረ ያኛዋን ባል በማሰናበት ከሹፌሩ ጋር አዲስ ህይወት ለመጀመር ከልቧ አምናበት ትገባለች። ፊልሙም በዚሁ ያበቃል።